ጀመረ ወይ እስቶፍ አይደለም የግድግዳ ሰዓት አቤት 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 አንተ ነው የሚያምረው እባክህ ወይ ጉድ እንዴት ነው የሚያምረው እግዚአብሔርን በጣም ነው የሚያምረው ሰዓት እኮ ነው የግድግዳ ሰዓት አንደኛ ስጦታ ነው አንድ በል አንድ የቱ ጋር ላስቀምጠው እዚህ ጋር ና እዚህ ጋር አድርገው ጅል ባክን እዛ ጋር አድርገው ሲያስጠላ ሌላኛው ክፈት አንድ ሺህ አስገቡ ሼሩን እናንተ ምን ሆናችሁ ነው ምንድን ነው እሱ ይሄ ወንበር እንደዚህ ይሄ መሽከርከሪያ ወንበር ነው ጆን ዳንኤል እየላከልኝ ነው ልቀበለው ምናልባት ቆይ ስጦታዬን እንትን ብዬ ልጨርስ አልቀበልም አልፈልግም እኔ ማንንም አልቀበልም ይኸውሽ ይኸው እኔ እያየሁ ነው ምን አልኩኝ ይህ ደግሞ ጌሚንግ ወንበር ነው አዎ የኡዝቤኪስታን ስሪት ነው አናቱስ አናቱ ተከለዋ ተክለው ዛሬ አሁን ልትከለው ወይስ አችልበትም ይሄኛው ደግሞ ሌላ ነው አንድ አይነት እኮ ነው እሱ ጭንቅላቱ ነው ያኛው ቂጡ ነው ቢሆንም በተለያየ ዕቃ ስለመጣው እንደ ሁለት ጊፍት ነው የቆጠርኩ ደነዝ መብት አይደል ነኝ እስቲ አንተ እስቲ እንደዚህ በተለያየ ዕቃ ይምጣልና ሁለት ብለህ ቁጠር ይሁንልህ እስቲ መብቴ ነው ኧረ በአንድም በመጣ ወንድሜ ሁለት ጊፍት ነው መብቴ ነው ለኔ ይመጣል ከየት እስቲ በአንድ በመጣ እንኳን ሁለት ጊፍት ይላል እስቲ ፈተው ልጅ ቶ ለነገሩ ገጥመው ነገ ትጮትበታለህ ሌላ ስራ ነው የሚሆንብህ ገና በመፍቻ ምናምን ነው የምገጥመው ይሄ ትራሱ ነው እንጂ ሌላ ጊፍት አለ ሌላ መስሎ የማይቀጥል እሺ አሁን እሱን አስቀምጥና ሌላኛውን ደግሞ ጊፍት ነው ይሄው ሌላ አንድ ደግሞ እንትን መሰለኝ ስኬት ቦርድ ስኬት ቦርድም ልከውልኛል እሱ ላይ በቂተ ቁጭ ብለህ እንደዚህ ነው የምትንሸራተትበት አዎ ይሄኛው እሱ ነው ስኬት ቦርድ ማለት ነው እዚህ ላይ ሊቁጭትልና አሁን ኤርፖርት ደንበል ድረስ ምን ድረስ ደንበል ኤርፖርት ደንበል ከደንበል ኤርፖርት ድረስ ቁልቁለት ወይ ከደንበል ቁልቁለት ስለሆነ በቃ ላጥ ብለሽ ስኬት ቦርድ አይ ነው ይሄ ምንድነው ነው ካሜራ ላይ የሚሰካ የካሜራቸው ዝነኛውን ይመስላል አያልቅም ብዙ ነው ስጦታው ባይዘው እሺ ይሄኛው ወንበሩ ነው የወንበሩ አናት ነው ብላል በቃ እሺ ወንበሩ አለቀ በቃ ቦርሳውም ስጦታ ነው አይቆጠርም ቦርሳ ፍራይዲ ናይንትን በሱ አሽገህ አርቀህ ጣልልኝ በሱ ጥሩ ነው ወንድሞቼን አትናገርብኝ ወንድሞቼን አትናገር ሌባ ወሮ በለ ይሄኛው ደግሞ ከበድ ያለ ነው ውስጥ ይንቀሳቀሳል ምን እንደሆነ አላውቅም ወይ ጉድ ወይ መጋኔ እስቲ ክፈተው ደግሞ እሱን እንየው አዲስ ነገር ባይደስ ጋቢ
ጤጣሙን ባንኑ ማለት ነው። ጤጣሙን ባንነዋል ማለት ነው። አይ ለነገሩ ጋቢ እኮ የእንትን በጣም የክብር ስራ ይባላል። በኦሮሞ ባህል ጋቢ በጣም ትልቅ ክብር ነው። ኢቭን ምን ታደርጋለህ? አንድ ቢዝነስ ስትከፍት ሄደህ በጣም የምትተማመንበትን የምትወደውን ሰው ጋቢ ታለብሳለህ። ጋቢ ያለበትን ሰው ይመጣና የቢዝነሴ መክፈቻ ቀን ይመጣና ለቢዝነሴ መቋቋሚያ ብሎ እሱ ደግሞ ከወዳጆቹ ገንዘብ ሰብስቦ አንድ ላይ የሆኑና ብዙ ብር ይሰጠዋል። ለዛ ጋቢ የተደረገበት ሰው መከራውን ነው የሚያየው። ባትወደ ይሻላል። አይ ክብር ነው አንተ አይደለም እንዴ? ጋቢ ካስደረግከው እኮ በቃ ይሄ ሰውዬ ግዴታ ገንዘብ መስጠት አለበት። አንተ እዚህ ውስጥ ሌላ ስጦታም አለ። ጋቢ ውስጥ ሌላ አሁን ነጠላ ነው ደግሞ መሰለኝ። ኖ ዲያውዲ ነው እስቲ ወንድም እኔ እንደዚህ ነገር አውቃለሁ። እስቲ አዙረው ነው ኢኤኡዲ ፐርፊውም አውቀዋለሁ። እስቲ አዙርልኝ። ለኔ በጣም ከባድ ብራንድ ፐርፊውም ነው። አውቀዋለሁ። ሽቶ ነው። አትቀባውም እንጂ ታውቀዋለህ። ስማቸውንማ ሸምድዳል። አንተ ስማቸውን ሸምድድ፣ እኛ በስጦታ እየተላከልን እንቀባለን። ወይኔ እቃው ሻንቆ እቃው ብቻውን ያንቺን 3ቱ መነጽር ይገዛል። እቃው ነው አንተ ያምራል። እቃው ራሱ ሽታውስ ደስ ይላል። ሻንቆ ይሄን አንዴ ቤትሽ ላይ ብትነፊው ያው ሁሌ ትፈሽ የለ አንቺ ፈሱ መቼም አይሸትሽም። እግዚአብሔር ያበደም እስቲ እሺ፣ ሌላስ? ግማሹ ጉምሩክ ላይ ተያዘ የሚላቀው ግማሹ ጉምሩክ ላይ ተያዘ። ይሄማ ራሱ የቻለ ትልቅ ቢዝነስ ነው። እናሳልፍም ማለት በጣም ያበደ ስጦታ ነው የሰጡት። እግዚአብሔር ነው ሞዴሬተሮች ማሰባቸው ራሱ ትልቅ ነገር ነው። በእውነት ላመስግን ቆሜ ላመስግን ከበጀና ኬሚተ ኦቦሎ ተኮ ሁሉም ትቄሰን ጀሚላኮ ቢቂልቱኮ ኬንኮ ነጃኮ ወሬን መቃኬ ሰንጌ ደገዴ ጅራና ገለቶማ ኢፋዳ ናጅራዳ ባየን ሲንጃለጠ ጋርቢ እኔ ምን እግዚአብሔር በሰዎች ፊት እንደዚህ አይነት ፍቅር እንዳገኝ ለምን እንዳደረገ አላውቅም። በየቀኑ ስጦታ እግዚአብሔርን አሁን ያልተቀበልኩት እዚህ አዲስ አበባ ላይ የተላከልኝ ከውጪ ያልተቀበልኩት ወደ 10 ስጦታ አለ። ገና ነገ ከነገ ወዲያም ነገውን ጎበዝ ከሆንኩ ሁሉም እጄ ሰብስቤ እንከፍታለን። አብሽራል ሻንቆ። አይ ተቀበልና እንክፈት። ደስ ይላል መክፈት። እግዚአብሔርን አለ ጌታን እኮ ነው። 10 ስጦታ አለው። ደውለው ራቼ እኔ ጋር ቃል ያሉኝ ከ10 ሰዎች በላይ ናቸው። ታምናለህ? ምንድን ነው ያደረኩት? እኔ ቆይ ማፋከስ ነጃ አለቱ ቆይ እግዚአብሔር በጣም ነው ማመሰግናችሁ። በጣም ነው መወዳችሁ። ሻንቆ ሽቶውን በሆነ ነገር ልቀንስልህ እንዴ? የቱ? ይሄኛው ትንሽ በምን በስትሮ እየመጠጥኩ እንደዚህ ልውሰደው? በመርፌ እንደዛ ነው የምታደርገው? ሌላ ጊዜ ሰዎች ሲቀንሱልን ወይኔ ነው አራሁ እንጂ
አንተ ለአንተ ባይሆን ይሄን እሰጥሃለሁ። እሺ ሻንቆ፣ ይሄ እንደዚህ እያፈነዳሁት ይጫወትበታል። ሁሉንም ሰብስቤ ያለውን እንዳለ ለአንተ ነው የምሰጠው። ምን ነው ሳቅ? ምን ነው ሳቅ? ምን ከላይ ቴክስት ገብቶልኝ ደስ አለኝ። ስጦታ አይራቺ ግን አንተ አሁን እዛ ወንበር ላይ ቁጭ ብለህ ለምጥው ግን አያምርብህም ልበል? ለምን አያምርብኝም? እንደዚህ በቃ አሁን የሆነ በቃ እንደዚህ ደስ ትላለህ። አሁን እቺ ያቀማመጥሽ እግርሽን ሰቀል አድርግሽ ምናምን ምን ነው ወንበር ውስጥ ተሽከርካሪው ለምን አያምርብኝም? ያምራል ግን አለ አይደል? አሁን አንተ እነዚህ እየተሽከረከርክ ምናምን አይመጣውም። ተው ሻንቆ ተው፣ እንደዚህ ክፉ መነጋገር ትክክል አይመስለኝም። ክፉ መነጋገር እንደዚህ አያምርብም። ለማንኛውም ግን ሁላችሁም ከሻንቆ ጋር እንኳን እስካሁን እየቀለድኩ ነበር። ለሻንቆም ባይዞ ይላክለታል፣ አንዳንድ ስጦታዎች ያሳየኛል። ሻንቆንም ቤተሰቦቹ በጣም ይወዱታል። የሆነ ጊዜ ለሻንቆ ግን ችግሩን መሰረት ያደረገ ስጦታ ነው የሚልኩለት። አሁን የሆነ ጊዜ ቦርጩን አዩና ቦርጭ ማጥፊያ መሳሪያ ላኩለት፣ እንዲመንሸራተቻ በየቦታው ይሄ እያዩ እሱም ይወዱታል ማለት ነው። እና ማቲ ጃለላ ማቲ ጃለተማ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የስጦታ ትልቅ ትንሽ የለውም። ከነ ያዱን ኬሰን ዱጋረቢ ነዲብ አንዳንዴ ዱጋ ሰሙኮ ናፍታቱ አቺ እሺ ዴቢሳት በምላሹ ምንድን ነው መሰጣችሁ? ዴቢሳት ማለን ስሚቴና ያፈንጀ ያዱ ዱጋ ዋና ያቀተኛል። አልችልም። በቃ ለእናንተ በምላሹ የሆነ ነገር መስጠት አልችልም። ግን አንድ ነገር ቃል ገባላችኋለሁ። በከነ መድኃኒት ይመናርግተን መጥፎ ቦታ ማትወዱት በላይ አታኙ። I will be the same person you love ኩን ዋዳ ደጋ እንደማከሰኝ እግዚአብሔር ያክብርልኝ። እወዳችኋለሁ። በስጦታ አንበሸበሻችሁ፣ እግዚአብሔር በስጦታ ያንበሽብሻችሁ። እግዚአብሔር ይልባችሁ ይመሻት ሁሉ ያደርግላችሁ። ይፋጣ ናጅራጣ ገርማሙ ቶሎ ቦራረቁ ዛሬ በቃ ሲነብሽ አይ እሱንም አውልቀው ቅጣት ላይ እንትን እንዳይል ቅጣት ላይ በክብር አስቀምጠዋለሁ። ምን ነው እንደምትቀጣኝ እርግጠኛ ነህ እንዴ? ቅጣት ስትቀጣ አንተ ጅል እንዳታበላሸው ልብሱን እሱን አስቀምጠው። አንዳንዴ ለምን የተመጣጠነ ምግብ አትበላም? ላይ ስትገባ ሁሌ እኮ ነው የምበላው። ግን ሁሌ እኮ ነው የምበላው። ያንተ የተመጣጠነ ምግብ ወተት ብቻ